በሀብት እንደ ካህናት እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያልነገሰ አማናዊ ጽድቅ ዘበአማን ወልድ እግዚአብሔር ኢየሱስ ክርስቶስ በቀራንዮ ራሱን ሰውቶ ያስታረቀን ከባሕርይ አባቱ ጋር ከራሱ ጋር የታረቀን ከመንፈስ ቅዱስ ጋር ያስታረቀን ራሱ ሊቀ ካህኑ ሆኖ መስዋዕቱን የሰዋው ራሱ መስዋዕት ሆኖ ስለኛ የተሰዋው ራሱ መስዋዕቱን የተቀበለልን አንዱ ጌታ እርሱ ኢየሱስ ክርስቶስ ነው። ከዚህ ውጭ ሌላ ጌታ የለም። ካለም ጣዖት ነው። ጌታ ግን አይደለም። አንዱን ጌታ በንጹህ ልብ መኑት። በእውነት የክርስቶስ ቅዱስ ሥጋና ክቡር ደምን ተቀብለን ካልኖርን በቀር እመኑኝ መከራውም እንዲህ ይቀጥላል፣ እልቅሶም እንዲህ ይቀጥላል። እስካልተመለስን ድረስ አይመለስም። እግዚአብሔር ስንመለስ ይመልሳል፣ ይመለሳል። ወይ ይፈቅድ እግዚአብሔር ሞቶ ለኃጥእ አላግባቱ ወተመይጦ ተዋቤሁ ይላል ሕዝቅኤል ምዕራፍ 38 እግዚአብሔር የኃጢአተኛ ሰው ሞቱን አይወድም ወደ እርሱ መመለሱን እንጂ ይላል። ወደ እርሱ እንድንመለስ የቅዱሳን አምላክ ለሁላችንም ልብ ይስጠን። በሐሰት የሚመሰክርም ይኖራል። በመካከል ጌታ በሐሰት አትመስክሩ ብሏል። በርስኩላችሁ በሐሰት አትመስክሩ ብሏል። በሐሰት መስክረን ለአንድ ወዳጅ ብለን ሌላኛውን ጠላት ያደረግን ጠላታችን ጎዳን ብለን ነፍሳችን ለሸጥን ፍርድ ቤት ላይ ሄደን የልጆቹን አባት አርሶ እንዳያበላ እስረኛ አድርገን ያስቀመጥን ብዙዎች ነን። የማናውቀው ምንናገር ያላየነው ምንመሰክር ሐሰት የተቀላቀለብን ሐሰተኞች በስም ክርስቲያን ባለባበስ ክርስቲያን ባነጋገር ክርስቲያን አነዋወራችን ግን እንደ አረሚ የሆን ሰዎች ነን። እንደማያምን ማለት ነው። እንዲህ ከመሆን እግዚአብሔር ይሰውረን። በእውነት አንድ ነገር ልንገራችሁ። ሻወር የሚጀምረው ከራስ ነው ይባላል አይደል? ገለውን የሚታጠብ ሰው ከምኑ ነው የሚጀምረው? ከራሱ ነው አይደል? እናንተ በእጃችሁ ነው የምትጀምሩ። ለምን ካላችሁኝ ውሃውን ከታች ነው ወደ ላይ የምታነሱት። ሻወር የሚባለው ግን ውሃው ከላይ ወደ ታች ነው የሚፈስ። ለከተሜው ነው የሚያገለግል። የገጠር ሰው በእግሩ ሊጀምር ይችላል። ውሃው ከምን ስላለ? ከታች ስላለ። ከተሜው ግን ውሃው ከላይ ነው የሚከፈት። ራሱ ሳይነካ ሌላ አካሉ መንካት አይችልም ማለት ነው። ሰላም እንዲመጣ ከፈለጋችሁ ሰላም የሚጀምረው ከራስ ነው። እስኪ ሰላማዊ ሁኑ። ከልጅ ምሽታችሁ ጋር ተግባቡ። ሴቶቹ በሞት የተግባቡ ግድ የለም። ሞት እኮ አይቀርም። ልንሄድ ነው በእውነት ሳንስማማ ስንጨቃጨቅ ቆይ እነግርሻለሁ እያልን አንገታችን እንደወዘወዝን እኮ መቃብር መጣ። ተስማሙ። ከልጅ ምሽቶቻችሁ ከልጅ ባላችሁ ጋር ተስማሙ። በድለዋችሁ ሊሆን ይችላል። አይ መርጌታ ያልገባው ነገር አለ እገሌ ጋር ነው መሆን እኮ ልትሉ ትችላላችሁ። አውቃለሁ በድሏችሁ ይሆናል። ግን ተውለት እስኪ። እግዚአብሔር ስንቱን ትቶልን የለ? እግዚአብሔር አልተውም ቢለን አሁን እዚህ ላይ ቢቆም ሰው አለ? እናንተንም እኔንም ጨምሮ እንደነ ዳታንና አቤሮን ምድር ተከፍታ ትውጠን ነበር። የቆምነው እኮ በቸርነቱ ነው። አሪያ እግዚአብሔር ቸር ሆኖ በሁሉ ከማረን እኛ ሰውን መማር ምን ኃጢአት አለ? ይቅር ብትሉ ምን ችግር አለው? ትተነዋል በሉና እስኪ አብራችሁ ኑሩ። በሞቴ እንዲሁ ቃል ግቡልኝ ከዚህ ጊዜና ሰዓት ጀምሮ በሉላችሁ። በሉ እስኪ ከዚህ ጀምሮ በሉላችሁ፣ ወይም ከዛሬ ጀምሮ በሉ እስኪ ሁላችሁ። እየሰማሁ አይደለም፣ ሁላችሁን ያልሁት ሊቃውንቱን ሁሉ ያካትታል። ከዛሬ ጀምሮ በሉ። በቀልና ተንኮል እንተዋለን። እንድንተው እግዚአብሔር ይርዳን። በሉ እስኪ በእውነት እግዚአብሔር ሁላችንም ይርዳን። በቃ ሰላም የጠፋው እንዳልኳችሁ አማት ከልጅ ምሽቷ ከልጅ ባሏ ጋር መኖር ካቃታት፣ አማት ከልጅ ምሽቱ ከልጅ ባሉ ጋር መኖር ካቃተው፣ ካህኑ ከካህናቱ ጋር መግባባት ካቃተው፣ ከደከመን እግዚአብሔር ጋር መኖር አንችልም። በጋራ የበደልነውን እግዚአብሔር በጋራ ጸልየን ይቅር እንዲለን የአባቶቻችን አምላክ መልካም ፈቃዱ ይሁንልን። ይህ ዮሐንስ በ23 ዓመቱ ጌታን የተከተለው እንዲህ ብሎ ተናገረ። ምን ብሎ ተናገረ? ወንድሞች ሆይ ይህንን ዓለም አትውደዱ፣ ዓለምና በዓለም ያለው ሁሉ ኃላፊ ነውና። ዓለም ኃላፊ ነዋል፣ በዓለም ያለው ሁሉ ኃላፊ ነዋል። ይህ የምታዩት የተዘረጋው ምድር ይጠቀልላል። እግዚአብሔር ዓለምን እንደ ጽና ቢሉ አንጠልጥሎ፣ እንደ ወረቀት ቢሉ ጠቅሎ፣ እንደ ብራና ቢሉ ጠቅሎ፣ እንደ ወርቅ ቢሉ አንከብሎ በእጁ ይዞታል። ማን? እግዚአብሔር። ማንን? ዓለምን። ሁሉ እግዚአብሔር ኢየሱስ ክርስቶስ ሲመጣ ይህ ዓለም ያልፋል፣ ሁሉ ይቀራል። ወርቁ ይቀራል፣ ዝናው ይቀራል፣ ስልጣኑ ይቀራል፣ መሬቱ ይቀራል፣ ቤቱ ይቀራል፣ ሀገሩ ይቀራል፣ ከብቱ ይቀራል፣ ልጁ ይቀራል፣ ትዳሩ ይቀራል። የማይቀረው ክርስቶስ ብቻ። ሁሉ ይቀራል። ሁሉ ሲቀር የማይቀረውን ክርስቶስ እንድንከተል እግዚአብሔር ይርዳን። አብዝተን ስለ ክርስቶስ ምን ነግራችሁ? ሁሉ ሲቀር እሱ ስለሚኖር ነው።
ስለሆነ ነገር አብዝቼ ብነግራችሁ ስትሞቱ ታጡታላችሁ። ስለ መሬት አብዝቼ ባስተምራችሁ ስትሞቱ መሬት ጋር አትኖሩም፣ ትለያያላችሁ፣ መሬት ጋር አታርሱትም።